በጣም ጥሩ። የመርጦለ ማርያም ልጅ ነህ? አዎ የመርጦለ ማርያም ልጅ ነኝ። እንጀራ እንዴት ነው አሁን የምትሰራው? የተጋገረ እንጀራ ወዴት ነው የምታደርሰው? መገናኛ አካባቢ ነው የኛ ሰፈር። ከመገናኛ ወደ ቦሌ ምናምን ወደ መብራት ኃይል ወደዚህ ወደ ኡራኤል ምናምን ነው የምወስደው። በእግር ነው የምትወስደው? አዎ በእግሬ ነው የምወስደው። ሞጣይ ምን አለ ሞተር ቢገዙ ለኤሌክትሪክ ሞተር ትንሿን ባጃጅ ነገር ማን ይገዛል ብለህ ነው ሞጣይ? እንጀራ ቤቱ የማን ነው? ማን ነው ባለቤቱ? ባልኮ የጎንደር ሰው ነው ባልኮ። በዛ በእኛ ባሻገር በገምድሬ ናቸው። ትግሬ ነው? የገምድሬ ናቸው። በእኛ ባሻገር ጎንደሬ። አማራ ነው? አማራ። ይሄ በሞጣ ባሻገር ስማዳ ጋይንት ምናምን ባል የለም። ይሄማ የአያቴ ሀገር ነው። አንድ ቅድመ አያቴ ሀገር። እስቲ ጥራው እስኪ በገምድሬ ጥራው እስቲ። ይሄ በገምድሬ ባለቤቱ አለ አሁን የእንጀራ ሻጭ አምጣው እስኪ። አሁን ወጣ ብሎ የለም ሰውየው። ሚስቱ አለች? ሚስቱ ላይኛው ቤት ናት። ሀብታም ነው? አዎ ሞጣ ሀብታም ነው። ቆይ ድጋሜ ታመጣዋል። ባጃጅ መግዛት አለበት። ኤሌክትሪክ ከኋላ እንጀራውን በደንብ ደርድሮ በጥሩ ሁኔታ አቧራ እንዳይገባ። ቆይ ልንገርህ፣ በብየዳ ይሰራና በብየዳ ይሰራል። ንፋስ እንዳይነካው አንደኛ በጽዳት ለምግብ ቤት እንዲደርስ ለሱም ስሙ ይሄዳል። ገብቷል? አንተ ደግሞ የባጃጅ መንጃ ፍቃድ በደንብ ያስተምርህ አውጣ። በቀጥታ ስራን ስራ ወይ ደግሞ ባጃጅ እናዋጣል ንግዛና ለባጃጅ ሁሉ ይክፈል። አሁን እንደዛ እኔ እንኳን እንትን ነው አሁን በራስ ከመሸከም አዳምጣ። በራስ ከመሸከም የሱን ብቻ ሳይሆን የብዙ እንጀራ ጋጋሪዎችን ታከፋፍላለህ ማለት ነው። እንደ ዳቦ በጣም ኃይለኛ ገንዘብ ታገኛለህ በቀን 100 ብር ነው። በወር 3000 ብር ነው የሚከፈለኝ ብቻ በራስ ተሸክመ። እንደውም አሁን ይገርማል። ፀጉሬ ሳስቷል። ልቶ አምሮኛል። ሰላም ተሆነ እጄ ክፍለ ሀገር ልማር ነው። ይኸው ሰላም ስለሌለኝ። ስንት ነው እድሜ? አሁን 18ኛ። ልቀቅበት $500 አሁን ምንም በቃ በ3000 ብር ነው እንጀራ የምታመላልሰው። አሞጣ አንድ ወንድም አለኝ። እሱን እያስተማርኩኝ ነው። እንደዚህ አድርገው ወንድምን ታስተምራለህ? አዎ ዩኒቨርሲቲ ተማሪ እና ይሄ አለል የቤተክርስቲያን ውስጥ ያደፈጠ አማራ። እኔ መሪ ብሆን ግራ ቂጡን ነበር እየወጋው የምቀሰቅሰው። አይ የታባቱ አካውንት ስጠኝ ይላል። ስንት ነው አካውንት ላንታ አምጣ። ስም ማን ነው? በመጀመሪያ ስሜ የቤተሰብ አለበል ወርቁ ጥላውን ነው። የክላስ ደግሞ ፍቅሩ ነው። የራስ ነው የራስ አካውንት አለ? አለኝ። ማን ነው ስም? በአካውንት ስሙ አለበል ማን ነው? ወርቁ አለበል ወርቁ። የት ነው የተወለድከው? መርጦለ ማርያም ጎንቻና ነፍሴ ሳር ምድር ሁለት ጁነሴ እናርጅና ነው ጋር ምናምን ባለ አካባቢ እናርጅና ነው ጋር የነ ወርቁ አይገር አዝሙ ለዛ አካባቢ ባንድ ነው የምጠራው። ሁሉንም ባንድ ነው የምጠራው። ያና አካባቢ ጭራሽ የነ ወርቁ አይተነው ሀገር ነው የተወለድከው? ነፍሴ ጎንቻና ሳር ምድር ሁለት ጁነሴ እናርጅና ነው ጋር ማን ተከታቹን አውሮስ ተናጋ ምናምን ባላል አይደል? ያካባቢ እስቲ በለው ግጥሙን በለው እስቲ እነሴና ነፍሴ እናርጅና ነው እነሴና ነፍሴ ሁለት ጁነሴ እናርጅና ነው ጋር ማንን ተከታቹ ነው አውሮስ ተናጋ የሚባል አካባቢ በዛ አውሮ ተናጋ የሚባል አለ። በዛ ነው የምጠራው። መርጦለ ማርያም ብቻ ብዬ ሳይሆን በዛ እንዳጠቃላይ ነው የምጠራው። ነፍሴና ቀጥል አካውንት እሺ ሞጣይ ወንድም የት ነው የሚማረው? እንጂባራ ነው። የሁለተኛ ዓመት ዩኒቨርሲቲ ተማሪ ነው። ዩኒቨርሲቲ ገብቶ? አዎ ዩኒቨርሲቲ ነው። ኢትዮጵያዊ ነኝ ዘር ለገበሬ ነው ይላል አዲስ አበባ ቆሽማዳ። ባይገርም 8ኛ ክፍል እንደጨረስ ነው ማለት ነው። እንትን አዳር ትምህርት ቤት ደብረ ማርቆስ ምናምን አካባቢ ትሄዳለህ ምናምን እንደውም እየተባልኩ አሪፍ ውጤት ነበረኝ አትልም? የዛን ሰዓት ውጤት ቆንጆ ነበር። አዎ አሪፍ ውጤት ነበረኝ። ደብረ ማርቆስ አካባቢ ትሄዳለህ ምናምን አዳር ትምህርት ቤት አለ ወደዛ ምናምን ተብሎ ማዶ ለማዶ ነኝ ያኔ እነሱ ይሄን ወራዳ አዲስ አበባ እንጀራ ይሸከው
አስረስ የሚባል ክስክስ ገደለው ትግሉን። በጣም ጥሩ። አሁን አንተ እንጀራ እየተሸከምክ በጭንቅላት ነው የምታደርስ ለሰው። አሁን እንደውም አሁን ትንሽ ራሴን አሞኝ ፀጉሬ ትንሽ ሳሳ ብላለኝ ሞጣ የምትሸከምበት አው ደግሞ ግዴታ ሆነ ብራዘርን ለማስተማር ብያትል እንጀራ ተሸክሞ ለእንጀራ ፍለጋ እንጀራ ተሸክሞ እንጀራ ፍለጋ ይሄ ስም ነው። በጣም ጥሩ። ስንት ነው እድሜ? 17 ጨርሼ ወደ 18 አልፌያለሁ ሞጣይ። ገና 17 ዓመት ነበር። ጨርሻለሁ 17 ጨርሻለሁ። ወንድም አሁን ስንት ዓመቱ ነው? የስንተኛ ዓመት ተማሪ ነው ወይስ እድሜው ስንት ነው? እድሜው ወደ 20 እየገባ ነው። 20 እየገባ ነው። ግን የሶስተኛ ምንድነው የሚማረው? አካውንቲንግ ይመስለኛል። አካውንቲንግ። አንተ ግን እሱን ታስተምራለህ ወንድምህን? አው እሱ ሲጨርስ ደግሞ እኔ ሊያስተምር ቃል ገብቶልኛል። አንተ ዩኒቨርሲቲ ወንድምህን እያስተማርከው ነው? በሚገባ ነው። ምን እንዲያደርጉልህ ነው ሰዎች የምትፈልገው አንተ? እኔ አሁን የተወሰነ ትንሽዬ አግዘውኝ የሆነ ሊስትሮ ነገር ጀምሬ በጎን ማታ መማር ነው የምፈልገው ሞጣይ። እስቲ 5 ቁጥር አሁን ጀግና የጎንቻ ልጆች የአማራ ልጆች እስኪ የገባችሁ ዶክተሮች ምናምን አላችሁ እርግጠኛ ነኝ እዚህ ውስጥ እስኪ አግዙት። ሊስትሮ ብቻ አይደለም የራሱን ባጃጅ ግዙለትና ይሄንኑ ስራ ሳይለቅ ሲያመላልስ ይቆይና የኤሌክትሪክ ምጣድ እንገዛለታለን። 5 ምጣድ እንገዛለትና የጎንቻን የጎጃምን ማኛ እያመጣ በአዲስ አበባ ምግብ ቤቶች ያከፋፍላል። የራሱን ቦታ መጋገሪያ እንዳለ አቋቁሞ ከዚያ በኋላስ የራሱን ደግሞ ወደ ውጭ ሀገር ወደ ዋሽንግተን ዲሲ ትኩስ እንጀራ ተሸክሞ እንጀራ ፍለጋ በሚል ድርጅት ይከፍታል። ይሄ በጣም ኮሚትመንት ያለው ልጅ ነው። በጣም የሚገርም ነው። በጣም የሚገርም ነው። የታላችሁ የሞጣ ልጆች የታላችሁ? አትኮፈስ።